እመቤት አከለ እስከዛ ተነሱ። አሳልፈኝ አየሽ ድንግል ማርያም ወላዲተ አምላክ አመሰግናታለሁ። ጎበዝ አሁንስ እሰይ እልል በሉኝ አባዬ ሰላም በሉት ሰላም በሉት በጣም እንደ ስትራው በቃ እሰይ በሉ አሜን አሜን ምን አደራችሁ? ያው እኔ አብርሃም ባላለሁ የአይን ሕክምና ባለሙያ ነኝ። የመጣሁት ከወልዲያ ነው። ከቤተ አብርሃም የአይን ሕክምና ማዕከል ነው። እንግዲህ በተቻለ መጠን እኔ ከቤተ አብርሃም ክሊኒክ፣ ሌላው ደግሞ ይሄ ሐኪም ቤት ይሄ ክሊኒክ ወጪያችን ኪሎ መድኃኒቱን የቀዶ ጥገና ቢያንስ ለእያንዳንዱ ሰው ከ8,000 ከዛ በላይ ይጨርሳል። ያ ሁሉ ችለው ይሄን አገልግሎት እንድታገኙ ያደረጋችሁ ምስጋና ስጡልኝ። እድሜ እናንተን ያስተማር እኛ የቀን ጨለማ ውጦን እኔ እንደራሴ ዓመት ነው ታታሪ ገበሬ ነኝ። ቅጭም ብል በሬችን ሁላሁን ሰው ሳያርሳቸው ነው ይከራ። አሁን ዓለምን አየኋል። እንዲህ ያለ መንግስት እስቲ እንዲህ ስብስ መብላት ማለት እኮ ነው። እንዲህ አድርጎ ሕይወት የሚያድን መንግስት አለ። እኔ ድናለሁ ተስፋ ጨርሼው በእውነቱ እግዚአብሔር ይስጥልኝ። አስተማሪያችሁ ሰፊ ይሁን። እግዚአብሔር ይስጥልኝ። ትውልዳችሁ ዛፍ ይሁን እና አመሰግናለሁ። እኔ አይኔን ጦረኛ ሆኜ እጄ ለሀገሬ ስታል አሁን ስሄድ ዳሂንቂም በቀል ወዲያ ጣሉት በያላችሁ ሰፈር በእውነት አሁን እኔን ድንቅ አረገው ያለኝ ብዙ ሰው አለ ሀገሬ። አሁን ግን ቆይ ስልክ ደውል ነው ለልጆቼ እልል በሉ ነው የእኔን እርሻ ሊያርስ ወረቼ ሊነዳ ሰፍሰፍ የሚለው ሁላ ግትም ድርጅቱ ይለምልም፣ የእድሜ ባለጠጋ ያርጋችሁ፣ ድርጅቱን ያለምልመው። መቼስ እንደገና እንደ አዲስ ተወልደናል። እንግዲህ መጨረሻውን ሰብጅ አክባሪ ድርጅቱን ያለምልመው፣ የኢትዮጵያን ሰላም ያርግልን። ናቶባይ ተብሏን እንግዲህ የበለጠ ምን ይገኛል? እናንተ የሙላ ሀገር ደክማችሁ የእኛን ገንዘብ ለማዲያን ይህን ህዝብ ለማዲያን ነው የደከማችሁ። ድካማችሁን ፈጣሪ ይቁጠርላችሁ። እኛንም እንደናንተ ደግሞ ተራሪቶ ፈጣሪ የእውነት ያርገው። እግዚአብሔር ይስጥልን። የተባረከ የተቀደሰ ድርጅት ያድርገው። ኢትዮጵያን ሰላም ያርገው። ሰው ማለት ሰው እናመሰግናለን፣ ግን እግዚአብሔር ነው የሚበልጠው።
አለ። በሄዳችሁት ሁሉ እንቅፋት ሳይነካችሁ እሻው ሳይወጋችሁ ደግሞ እድሜ ስጥት አድርጋችሁ እንደኛ እንደዚህ የከፋውን እንዴት እያከማችሁ እያዳናችሁ ከእግዚአብሔር ጋር ደግሞ እንደገና ደግሞ እድሜ ስጥት እንደው እኔ እንዴት አድርጌ እንደምመርቃችሁ በጣም እንትን ብሎኛል። ቅድስት ላሊበላን አመሰግናለሁ። እግዚአብሔር ይስጥልኝ። እያለቀስኩ ነው የሰነበትኩት። አሁን ደግሞ ብርሃን ሰጥታችሁኛል። እድሜና ጤና ይስጥልኝ፣ ዘመን ያሸጋግርልኝ፣ ድርጅቱን ያስፋልኝ፣ እድሜና ጤና ይስጥልኝ። ዘመኑን እናንተ ምን ከፍ ያርጋችሁ፣ እጃችሁን መድኃኒት ያርግልን፣ ኑሩልን፣ የእድሜ ድሃ ያርግልን፣ የሰማይ ምቾትን የምድር ገነትን ይስጥልን።